በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት በኩራት ልጆች፣ የቅዱሳን ወዳጆች እግዚአብሔር ስም እንደምን አላችሁ? እንደምን አላችሁ? እግዚአብሔር አምላካችን፣ እግዚአብሔር ጠባቂያችን፣ እግዚአብሔር መጋቢያችን እሱ በቸርነቱ ጠብቆ ለዚህ ሰዓት ለዚህ ስፍራ እያለንበት ስላደረሰን ስላበቃን ስሙ የተመሰገነ ይሁን። ለእግዚአብሔር ቸርነት እንማማራለን። እግዚአብሔር አምላካችን ሥጋዊ ያልሆነ መንፈሳዊ፣ ምድራዊ ያልሆነ ሰማያዊ፣ ለሞት ያይደለ ለሕይወት የሚሆነውን ሚስጥሩን ጥበቡን ገልጾ እንዲያስተምረን ቅዱስ ፈቃዱ ይሆንልን። ዛሬ እንደ እግዚአብሔር ቸርነት አራተኛውን የዐቢይ ጾም ሳምንት ሰንበት መጻጉዕን እንመለከታለን። እንግዲህ መጻጉዕ በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ባለው ታሪክ ላይ ተመርኩዞ የቤተ ክርስቲያን ብርሃን የሆነው ቅዱስ ያሬድ ያዘጋጀልን የሰየመልን ሳምንት ነው። ይህ እንግዲህ መጻጉዕ የሚባል የሰው ስያሜ ሳይሆን መጻጉዕ የግብር ስም ነው። መጻጉዕ ማለት ሕመምተኛ፣ ታማሚ፣ ድውይ ማለት ነው። እንግዲህ ይሄንን ታሪክ በተመለከተ እናያለን። እንግዲህ በዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ ስንመለከት የአይሁድ በዓል ነበረ ይላል። ይሄ የአይሁድ በዓል አይሁድ በተለያየ ጊዜ የሚያከብሩት በዓላት አላቸው። ይህንንም ለማክበር ህዝቡ ሁሉ ተሰብስቦ ነበር። በዚያም ደግሞ ይሄ የአይሁድ በዓል በሚከበርበት ሰሞን በኢየሩሳሌም የበጎች በር በሆነች በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች ይላል እና 5 መመላለሻም ነበራት። በዘም ውስጥ የውሃ መንቀሳቀስ የሚጠብቁ በሽተኞችና ዕውሮች፣ አንካሶች፣ ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያው ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ መጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር ይላል እና ይህች በዕብራይስጥ ቤተሳይዳ የምትባል ቤተሳይዳ ማለት የድህነት የምህረት ቤት ማለት ነው። ቤተሳይዳ ማለት የምህረት ቤት፣ የበረከት ቤት ወይም ደግሞ የፈውስ ቤት ማለት ነው። ቤተሳይዳ ማለት አንዳንድ መጽሐፍት ቤተዛታም ይላታል። በዚህ አይነት መልኩ የሚመለከታት እንደሆነ እናያለን እና የሚጠራት እንደሆነ እንመለከታለን። ቤተሳይዳ እንግዲህ ምን ነበራት ይላል? 5 መመላለሻ ነበራት ይላል። መግቢያ በር ማለት ነው። 5 በሮች ነበራት። በዚህ በ5ቱ በሮች ሰው ወደዛ እየገባ ድነትን ለማግኘት ይጠመቅ እንደነበረ ይናገራል። እንግዲህ በዚህ ስፍራ በቤተሳይዳ የሆነውን ነው የሚነግረን። 5 መመላለሻዎች ነበራት ይላል። 5 መመላለሻ ወይም 5 በሮች ነበራት። እነዚህም የበጎች በር፣ በጎች የሚታጠቡበት፣ በጎችም የሚጠጡበት የሚዋኙበት ቦታ እንደሆነ ይነግረናል እና መጠመቂያ ስፍራም እንደሆነ ይነግረናል። በዚህ ስፍራ እንግዲህ የሚጠመቁ ብዙ በሽተኞች እንደነበሩ ይነግረናል እና ይሄ መመላለሻ መጠመቂያ ቦታ 5 የሚለው የራሱ የሆነ ትርጓሜ አለው። እንግዲህ ይህንን ስንመለከት 5ቱ መመላለሻዎች አንደኛ የ5ቱ አዕማደ ምስጢር ምሳሌ ብሎ ያስቀምጠዋል። ሁለተኛ የ5ቱ ጾታ ቤተክርስቲያን ምሳሌ ብሎም ያስቀምጠዋል። እነዚህ እንግዲህ 5ቱ አዕማደ ምስጢር ያው ሁላችንም እንደምናውቀው ማለት ነው በቤተ ክርስቲያናችን አዕማድ ተብለው የሚጠሩ የትምህርት አይነቶች ናቸው። 5ቱ ጾታ ቤተ ክርስቲያን የሚባሉት ደግሞ እነዚህ 5ቱ ጾታ ቤተ ክርስቲያን እያንዳንዳቸው አእሩግ፣ ወራዙት፣ አንስት፣ ካህናትና መነኮሳት ይባላሉ።
እያንዳንዳቸው የሚፈተኑበት የራሳቸው ፈተና አላቸው ይላል። እያንዳንዳቸው የሚፈተኑበት ፈተና አላቸው። ሩግን ወይም ደግሞ አዛውንትን በፍቅረ ነዋይ ይፈትናቸዋል። ምን እበላለሁ፣ ምን እጠጣለሁ ነገስ እያሉ በሱ ይፈተናሉ፣ በጥምቀት ድል ይነሱታል ይላል። እንደገና ወራዙት ይላል። ወራዙት ደግሞ እነሱን ደግሞ በሌላ ይፈትናቸዋል። እነሱን ደግሞ በምን ይፈትናቸዋል ብለን ስንመለከት ወራዙትን ይሄ የዝሙት ጾር ያስጨንቃቸዋል። ይሄንንም ደግሞ በጥምቀት ድል ይነሱታል። እንደገና አንስት ይላል። አንስት ደግሞ ይሄ ትውዝፍት ወይም ደግሞ የምንዝር ጌጥ መኳኳል፣ ጥፍርን መቀባት፣ የተለያዩ አርቲፊሻል ፀጉር፣ ቅንድብን መሸለቱ፣ ሜካፕ ማድረጉ እነዚህ ነገሮች ፈተና ናቸው። እነዚህን ደግሞ በጥምቀት ድል ይነሱታል ይላል። ቀጥለው የምንመለከታቸው እነዚህ በመጨረሻ ስለ ቅንድባቸው፣ ስለ ሕይወታቸው፣ ስለ ውበታቸው የሚጨነቁ ስለሆኑ ጊዜያቸውን በዚህ ያጠፋሉና ነው። ይሄ አንዱ በጥምቀት ድል ይነሱታልና ነው። ሌላው ካህናት ናቸው። ካህናት ደግሞ እነሱ ስንመለከታቸው ካህናት ስልጣናችን ረቂቅ ነው፣ አእምሯችን ምጡቅ ነው፣ ማዕረጋችን የሚደንቅ ነው እያሉ ትዕቢት አለባቸው ይላል። በትዕቢት ይፈተናቸዋል። ስለዚህ ይህንንም በጥምቀት ድል ይነሱታል። ሌሎቹ መነኮሳት ይላል። መነኮሳትን ደግሞ በምን ይፈትናቸዋል ስንል በስስት ነገ ምን እበላለሁ፣ ነገ ምን አገኛለሁ እያሉ ያስባሉና በስስት ይፈትናቸዋል ይላል። ይህም በስስት ይፈትናቸዋል። እነሱን ደግሞ ነገ ምን እበላለሁ ብለው ስለሚጨነቁ በስስት ይፈትናቸዋል እና ይሄንን በጥምቀት ድል ይነሱታል ብሎ ይነግረናል። እና በዚህ ጊዜ ምንድነው የሆነው የሚለው የጌታ መልአክም በየሳምንቱ ቅዳሜ እየወረደ ያንን የመጠመቂያው ስፍራ ውሃውን ይመታዋል። ውሃውን በመታው ጊዜ ከሱ ቀድሞ የገባ ሰው ምን ይሆናል ይላል? ካለበት ደዌ ይፈወሳል፣ ፈውስንም ያገኛል። ይሄንን ለምንድን ነው ቢሉ አንደኛ በአባቶቻችን ዘመን ነበር እንጂ ተአምር ዛሬማ ተአምር የታለ ብለው ተስፋ እንዳይቆርጡ በየሳምንቱ አንዳንድ ተአምራት ያደርግላቸው ነበረ። ለምንድን ነው አንድ ብቻ የሚያደርገው ብለን ስንመለከት ደግሞ አይ የብሉይ ኪዳን ድህነት ፍጹም አልነበረችም እና ይህንን ለማሳየት እንደተናገረ እንመለከታለን። እንግዲህ በዚህ ስፍራ ላይ 38 ዓመት ሙሉ በአልጋ ላይ ተኝቶ የነበረ መጻጉዕ ወይም አንድ ታማሚ ነበረ ይላል። አንድ ታማሚ ነበረ። በዚህ ጊዜ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ሰው ቀርቦ ልትድን ትወዳለህን ብሎ ጠየቀው ይላል። ይህ ሰው 38 ዓመት ሙሉ እንዴት አልጋ ላይ ቆየ? 38 ዓመት ሙሉ እንዴት በአልጋ ላይ በዚህን ያህል ጊዜ ቆየ ብለን ስንመለከት አንደኛ ዘመድ አዝማድ እሱን ማስታመም ሰልችቶ ትተውት ሄደዋል እና መታመሙን ራሱ ረስተው ነበር ይላል እና የሚረዳው ስላልነበረ እዛ እሱም ተላምዶት ከበሽታውም ከኑሮም እዛ ካለውም ተላምዶ እዛ ተስፋ እያደረገ ይቀመጥ ነበር ይላል። በኋላ ምንድን ያለው ልትድን ትወዳለህን ብሎ ጠየቀው ይላል። ልትድን ትወዳለህን ብሎ መጻጉዕን ስለምንድን ነው የጠየቀው ብለን ስንመለከት ስለ ብዙ ነገር እናነሳለን። መጻጉዕን የጠየቀበትን ምክንያት ስንመለከት ወደ መጻጉዕ ቀርቦ ጠየቀውና ልትድን ትወዳለህ ሲለው አዎን፣ ነገር ግን ሰው የለኝም፣ መልአኩ መጥቶ ውሃውን ባማታው ጊዜ ወደዚህ ወደ ውሃው የሚወስደኝ የሚያስገባኝ ሰው የለኝም ብሎ ጠየቀው ይላል። መድኃኔ ዓለም ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና ልትድን ትወዳለህን ብሎ የጠየቀው አንደኛ የመጻጉዕን የነገ ማንነት ስለሚያውቅ ልትድን ትወዳለህን ብሎ ጠየቀው ይላል። ልትድን ትወዳለህ ብሎ የጠየቀው በዚህ ምክንያት ነው። የቀጥሎ ምክንያቱ ምንድን ነው ብንል መጻጉዕ አስገድዶ የሚገዛ አስገድዶ የሚያድን አምላክ ስላልሆነ ነፃነትን ሊሰጠው ስለ ነፃነቱ እንደጠየቀው እንመለከታለን። ሌላው ሁለተኛው ግን መጻጉዕ ነገ የማይገባ ነገር ስለሚያደርግ ለዚያ ምስክር ወይ ደግሞ ለዚያ ምክንያት ሊያሳጣው ይሄንን አደረገ ይላል እና ልትድን ትወዳለህ ብሎ ጠየቀው። እሱም ቀጠለና ምንድን ነው ያለው? ይሄንን
ሲያደርግ ሰው የለኝም ብሎ ነው መልስ የመለሰው። ሰው የለኝም ብሎ ነው የመለሰው እና ይሄንን ባለው ጊዜ ከሱ ቀድሞ ሰዎች እንደሚገቡ ለመንገር ሰው የለኝም አለ ይላል እና የሚገርም ነው። ዛሬም ብዙ ሰዎች ሰው የለኝም ይላሉ። ምን ነው ተነስተ ስራ ለምን አትፈልግም ሲባል ሰው የለኝም። ምን ነው እንደዚህ አይነት ነገር ለምን አታውይ? በዚህ ጊዜ ሰው የለኝም። ሰው ከሌለ እኮ በዚህ ጊዜ ምንም መደረግ አይችልም። ለምን ስራ አትጀምርም? ምን የሚያበድረኝ እንደው እንደሚያደርግልኝ ሰው የለኝም ይላል። ወገኖች አንድ ነገር ልናስበው የሚገባ ዛሬ እዚህ ስለመድረሳችን ዛሬ ባለንበት ቦታ፣ ዛሬ በደረስንበት ቦታ፣ ዛሬ በደረስንበት ደረጃ ላይ ሰው ኖሮን ነው ወይ የደረስነው? ሰው ኖሮን ነው ወይ ትላንትና አልፈን ዛሬ የደረስነው? ሰው ስላለን ነው ወይ በዚህ ሁሉ ፈተና ውስጥ በዚህ ሁሉ መከራ ውስጥ ዛሬን ማየት የቻልነው ብለን ስናስብ አይደለም። እግዚአብሔር ከኛ ጋር ስለሆነ እግዚአብሔር ስለረዳን እግዚአብሔር ስለጠበቀን እንጂ ሰው ስላለን አይደለም ዛሬን የደረስነው። ስለዚህ እንዲህ ልንል እንደማይገባ ሰው የለኝም አይባልም። ሰው ከምንም በላይ እግዚአብሔርን ያህል ሁሉን ነገር ማድረግ የሚችል ነገር እያለው ሰው የለኝም ተብሎ አይነገርም። አዎ ሰው የለኝም ተብሎ ሰው ተስፋ አይደረግም። ሰው ሸምበቆ ነው። ሰው ተሰባሪ ነው። ሰው ዛሬ አይተነው ነገ የሚጠፋ ነው። ሰው ብንደገፈው የሚወድቅ የሚሰበር ነው እና ሰው የለኝም አለ ይሄ ሰው እና በዚህ ጊዜ ምንድን ነው ያለው? ይሄ ሰው የለኝም ባለ ጊዜ መድኃኔዓለም ኢየሱስ ክርስቶስ ምንድን ነው ያለው? ተነስ አልጋህን ተሸክመ ተነሳና ሂድ አለው። አልጋህን ተሸክመ ተነሳና ሂድ አለው እና ይሄንን ተአምር ለምንድን ነው በጉባኤ ፊት ያደረገለት ብለን ስንመለከት ምክንያት አለው። የመጀመሪያው ጉዳይ ይህንን በጉባኤ የፈወሰበት ምክንያት በግል ተነሳና ሂድ ብሎት ነግሮት እንደው ተነስቶ ወይም ደግሞ ተፈውሳል ሂድ ተብሎ ቢሆን ኖሮ ይሄ ድንቅ ነገር በጉባኤ መካከል ባልተገለጠ ነበር። ነገም ስለሚያደርገው ጥፋት በዚህ መጠን ቸርነት የተደረገለት ሰው ስለነበረ ይህንን ለማሳየት ነው። ሌላው ደግሞ 38 ዓመት ሙሉ አይደለም 38 ሰዓት እንኳን አይደለም ለ3 ሰዓት ራስ ምታት ሲያመን ምን ያህል እንደሚከብድ እናውቃለን። እና እግዚአብሔርን ተስፋ የሚያደርጉ ሰዎች በዚህን ያህል መጠን እንደሚጠቀሙ ለማሳየት ነው እና ያን ያህል ተስፋ አድርገው ተስፋ ቆርጠው ሰዎች እንዳይኖሩ በዚህን ያህል ጊዜ እግዚአብሔርን ተስፋ ቢያደርጉ እግዚአብሔር እንደሚረዳቸው ለማሳየት መጻጉዕን በአደባባይ እንደፈወሰው እንመለከታለን። እና ጌታ ሰው የለኝም እያለ ሲናገር እሱ ግን አልጋህን ተሸክመህ ሂድ አለው። ለምንድን ነው አልጋህን ተሸክመህ ሂድ ያለው ብለን ስንመለከት ብዙ ምክንያቶች እናነሳለን። የመጀመሪያው ጉዳይ ውለታን እንዲማር ነው። ማለት መጻጉዕ ተነስ ተብሎ ከተነሳ በኋላ አልጋውን እንዲሸከም ለምን ታዘዘ ብለን ስንመለከት የመጀመሪያው ውለታን እንዳይረሳ ነው። ይሄ ከተኛበት ሆነ ከተቀመጠበት በአጠቃላይ ስለመነሳታችን፣ ስለመቀመጣችን፣ ስለመተኛታችን ሁሉ የእግዚአብሔር ስራ እንደሆነ እንመለከታለን እና ኦሪት ዘዳግም ምዕራፍ 6 ቁጥር 6 ላይ ስተኛም ስትነሳም እግዚአብሔርን ማሰብ አትርሳ ይላል እና ይሄ እግዚአብሔርን ማሰብ እግዚአብሔርን መርሳት እንደማይገባ ማሰብ እንደሚገባ ሲናገር ነው እና ውለታውን እንዳይረሳ ሲነግረው ነው። 38 ዓመት ሙሉ አልጋ ላይ ተኝቶ የቆየ ሰው አልጋህን ተሸክመ ሄድ የተባለው። ሌላው ያለፈውን የህመሙን የጭንቁን ወራት እንዲያስታውስ ነው። ምን ማለት ነው? ያ የመከራ ዘመን ያን የፈተና ዘመን አስታውሶ እንዲያስታውስ እግዚአብሔርን ከምን ውስጥ እንዳወጣው እንዲያሳይ ነው። ታስታውሱ ከሆነ እስራኤላውያን እግዚአብሔር አምላክ በብዙ ቸርነት በብዙ ነገር ውስጥ ከመከራ አወጣቸው። ነገር ግን እስራኤል የእግዚአብሔርን ውለታ ረስተው ምግቡ አልጣፈጠንም፣ መናው አልጣፈጠንም፣ ስጋ አማረን እያሉ ብዙ ነገሮችን ይናገሩ ነበረ እና ያጉረመርሙ ነበረ፣ በእግዚአብሔር ላይ ያጉረመርሙ ነበረ እና ጣዖትንም እስከ ማምለክ ደርሰው ነበረ። በዚህ ምክንያት እግዚአብሔር አምላክ በብዙ መከራ በእባብ ፈጃቸው፣ ብዙ መከራን እንዳጸናባቸው እንመለከታለን እና ይሄ ለባሰ ኃጢአት ለባሰ በደል እንዳይኖር የሚያደርግ ነው።
ቀሪ ንብረት ይዘህ ሂድ ሲለው ደግሞ አልጋህን ተሸክመ ሂድ አለው። ለምንድን ነው እንግዲህ 38 ዓመት ከሰው ሁሉ ተለይቶ ብቻውን ሆኗልና ቢያንስ እንደው ጎጆ መውጫ መነሻ ይሆንሃል ብሎ አልጋህን ተሸክመ ሂድ ውለታን ቢያንስ እንደው አይደለም በሽታህን ህይወትህንም ኑሮህንም እኔ ነኝ የማቀልህ ሲለው አልጋህን ተሸክመ ሂድ አለው። አንድም ደግሞ ድህነቱ ፍጹም ተአምራዊ መሆኑን ለመግለጽ ነው። እግዚአብሔር እንግዲህ ሰው ሲድን ተአምራዊ በሆነ መልኩ በአንድ ጊዜ የሚድን አለ፣ በሂደት ደግሞ የሚድን አለ። የእግዚአብሔር ስራ ግን ነው። የእግዚአብሔር ማዳን ግን ተአምር ነው። በአንድ ጊዜ ሰውን ከምንም ካለምንም ወደ ምንም ማምጣት የሚችል አምላክ ነው እና ድህነቱ ፍጹም እንደሆነ ለማሳየት ነው። ሰው መድኃኒት ቢሰጥ እንግዲህ በዚህ መድኃኒቱን እየወሰድክ በሂደት ይሻልሃል ይባላል። እግዚአብሔር ግን በአንድ ጊዜ ማድረግ እንደሚችል ለማሳየት 38 ዓመት የተኛባትን አልጋ ተሸክመ ሂድ ተባለ። ይሄ ድንቅ የሆነ የእግዚአብሔርን ስራን የሚያሳይ ነው። ሌላው የመጻጉዕን ምስክርነት እንዲታወቅ ነው። ይሄ መጻጉዕ አልጋህን ተሸክመ ሂድ ሲባል እንግዲህ አልጋውን በመሸከሙ እንዲህ ያለ ቸርነት እንዲህ ያለ ውለታ ተዋለልኝ፣ ይኸው ድኜ ምንም የነበርኩ ሰው አልጋይን ተሸክምኩ ብሎ ምስክርነት እንዲሰጥ ነበረ። ግን ምንድን ያለው እሱ ክስን ያቀረቡ በሰንበት ያዳነኝ እሱ አልጋህን ተሸክመ ሂድ አለኝ፣ አልጋህን ተሸክመ ሂድ ብሎ ከሰሰ። እንደውም ምንድነው አይሁድ አልጋህን ተሸክመ ሂድ ተብሎ አልጋውን ተሸክሞ ሲሄድ ለምን በሰንበት አልጋህን ተሸክመ ትሄዳለህ ነበር ያሉት። እንመጣበታለን እና ይህንን ቃል ነው የተናገሩትና እሱ ምንድን ያለው አልጋህን ያዳነኝ እሱ አልጋህን ተሸክመ ሂድ ብሎ ነው የተናገረው። ምስክርነት መስጠት ግን ነበረበት፣ በዚህ መጠን አድኖኛል ብሎ። ሌላው አደራዬን ተሸክመ ሂድ ሲለው ነው። አደራ ስላለው ነው። ይሄ አደራ ምንድን ነው? መጻጉዕ እንግዲህ ዳነ፣ ኃጢአት ተሰርዮለታል። አደራ ደግሞ ሰጠው። ምንድን ያለው አልጋህን ተሸክመ ሂድ ካለ በኋላ ከዚህ የበለጠ ኃጢአት፣ ከዚህ የበለጠ በደል፣ ከዚህ የበለጠ መጥፎ ነገር እንዳይገጥምህ ከዚህ የበለጠ በደልና ኃጢአት አትስራ፣ ከዚህ የባሰ ግፍ፣ ከዚህ የባሰ በሽታ እንዳይገጥምህ አለው። ለምንድን ነው? መጻጉዕ የነበረው በሽታ የኃጢአት በሽታ እንደነበረ የሚያሳይ ነው ማለት ነው። እና ይሄን አደራ አልጋውን ባየ ጊዜ የጌታን አደራ እንዲያስታውስ አልጋህን ተሸክመ ይሄዳለው። ሌላው ክብርህንና ደስታህን ይዘህ ተነሳ ሲለው ነው። በቃ እዚህ ላይ ነበርኩኝ፣ አሁን ግን እግዚአብሔር ብሎ ያንን የሚያስብበት የእግዚአብሔርን ክብር፣ ይሄ ዙፋን፣ ወንበር፣ አልጋ ምናምን እነዚህ ሰው በክብር የሚቀመጥባቸው የሚያርፍባቸው ቦታዎች ናቸውና ይህንን ይዘህ ሂድ ሲለው አልጋህን ተሸክመ ይሄዳለው። አልጋህን ተሸክመ ይሄዳለው። እንግዲህ ደዌ በብዙ መልኩ እንዳለ እንመለከታለን። ይሄ ደዌ የመጻጉዕን ክፋት የመጻጉዕን ነገር ስንመለከት ከዚህ የበለጠ እንዳይገጥምህ ምንድነው የተባለው? ኃጢአትን አትስራ ነው። የተለያየ ደዌ ስላለ ነው። ደዌ ዘንጽህ ይባል፣ የንጽህና ደዌ። ቅዱሳን እንግዲህ ጻድቃን ሰማዕታት ለእግዚአብሔር ራሳቸውን አሳልፈው በመስጠታቸው ይኸውም በመከራ ውስጥ በመኖራቸው የሚደርስባቸው ፈተና ከፈተና አንጻር ያለ ደዌ አለ። ሁለተኛው ደግሞ ሰውነታቸው ከመጎስቆሉ የተነሳ የሚደርስባቸው ደዌ አለ እና ደዌ ዘንጽህ ይባላል። ደዌ ዘእሴት ይሄ ከመከራ በኋላ ደስታን ለማግኘት እግዚአብሔር የሚበልጠውን ነገር ሊሰጠን የሚያሳየን እንደ ኢዮብ ያለ እንደ ጢሞቴዎስ ዘደርቤን ያለ እንደነሱ ያሉ የደረሰባቸውን ደዌ ስንመለከት እነዚህ ከመከራ በኋላ ያሉ ወይም ደግሞ ከመከራ በኋላ ደስታን የምናገኝባቸው ደዌያት ናቸው። እስመ በብዙ ጻር ወበጻ መሐር ለወነ ከመ ንባለ መንግሥተ እግዚአብሔር እንደሚል በብዙ መከራ ውስጥ በብዙ ፈተና ውስጥ በብዙ ደዌ ውስጥ ሆነን እግዚአብሔርን መንግስት ልንወርስ ይገባናል እንዳለ ደዌ ዘተግሣጽ በኃጢአት በበደል ስንመላለስ እግዚአብሔር ቆንጠጥ አድርጎ የሚመልስበት ማለት ነው። ቆንጠጥ አድርጎ በቃ ኃጢአታችን፣ በደላችን፣ መስመር መሳታችን ሲበዛ እኛን ቆንጠጥ የሚያደርግበት እንደ ነቢየ እግዚአብሔር ኢሳይያስ ያለ ደዌ ማለት ነው። እሱ ላይ ያ ለምጽ የወጣበት መጀመሪያ ላይ በዛ ምክንያት እንደሆነ ደዌ ዘመቅሰፍት እንመለከታለን። ይሄ
እነ ቅዱስ ጴጥሮስን እንዳያስተምሩ ያደረጋቸው ሄሮድስን ስንመለከት ይሄ ደዌ ዘመቅሰፍት ነው። ይሄ ደዌ የደረሰበት ሐዋርያት እንዳያስተምሩ መከራ ጸናባቸው፣ ፈተና ጸናባቸው። ያዕቆብን እንደገና እስከ ማስገደል ድረስ ደረሰ። በኋላ ቅዱስ ጴጥሮስን አሳሰረ። በኋላ ላይ ምንድነው ተልቶ በስብሶ ሞተ። ይሄ ደዌ ዘመቅሰፍት ይባላል። ደዌ ዘኃጢአት እንደ መጻጉዕ ያለ በኃጢአት ምክንያት የደረሰ ሰው በበደሉ ምክንያት የሚመጣበት ደዌ እንደሆነ እንመለከታለን። እንግዲህ አልጋህን ተሸክመ ሂድ አለው እና በዚህ አይነት መልኩ ድነትን እንዳገኘ እንመለከታለን። መጻጉዕ ምንድን ያደረገው ስንል መጻጉዕ አልጋውን ተሸክሞ በሚሄድበት ጊዜ አይሁድ ጠየቁት። ምንድን ነው ያሉት? ለምን በሰንበት አልጋህን ተሸክመ ትሄዳለህ አሉት። ከዛ ምንድን ነው ያለው? ያዳነኝ እሱ አልጋህን ተሸክመ ሂድ አለኝ አለው። እነሱ ግን ምንድን ነው እነሱ ጋር የምንመለከተው ነገር 38 ዓመት አልጋ ላይ የቆየን ሰው የሰንበት ክብር ከበልጦላቸው እንደው እንኳን ደስ አለህ ዛሬ ለዚህ በቃ ማለት ሲገባቸው ምንድን ነው ያሉት? እንዴት በሰንበት አልጋህን ተሸክመ ትሄዳለህ ብለው ነው አይሁድ የተናገሩት። ሰው በቅድሚያ እንኳን ደስ አለህ ሊሉት ሲገባ እሱ ግን ምንድን ነው ያለው? ቀጥሎ ያዳነኝ እሱ አልጋህን ተሸክመ ሂድ አለኝ አለ። ይገርም ነው። ውለታን መርሳት እና ይሄ የመጻጉዕን ክፋት እና የመጻጉዕን ዳግመኛ አትበድል ተብሎ የተነገረው መርሳት እንደሆነ እንመለከታለን። እና መጻጉዕ እንግዲህ ስንመለከተው በዚህ ደረጃ የእግዚአብሔርን ውለታ የረሳ ነው። በኋላ ላይ መጻጉዕ መጨረሻው ያላማረ ሰው ነው። ሄዶ ዳግመኛ አትበድል የተባለው በቃ ድነሃል፣ ድነትህን ይዘህ ሂድ ወደ ቤት ነበር የተባለው። እሱ ግን እንደ ሌሎቹ ጊዜ ማግኘት አልፈለገም። ታስታውሱ ከሆነ ሌሎቹን እምነትሽ አድኖሻልና ወደ ቤትሽ፣ እምነት ታላቅ ነው፣ ልጅ አሁን ድኗል ተብሎ የተነገረላቸው ብዙ ሰዎች እንዳሉ እንመለከታለን። እሱን መጻጉዕን ግን ምንድን ነው ያለው? እሱ ይሄንን ሲነግረው እሱ ይሄንን የምስንብት ቃል እንኳን ለመስማት ጊዜ አላገኘም። መጻጉዕ ጊዜ አላገኘም። በኋላ ከዚህ የበለጠ ኃጢአት እንዳያገኝህ አትበድል ተብሎ የተነገረው መጻጉዕ ምን አደረገ? ሄዶ ለአይሁድ ጌታን ከሰሰው። አይሁድ ጌታን ምን አደረጋችሁ ተብለው ሲጠየቁ ምንድን ነው ያሉት? ሰንበትን ይሽራል፣ ራሱን ከእግዚአብሔር ጋር እኩል ያደርጋል ብለው ነበር የተናገሩ። ሰንበትን ይሽራል ለማለት ምስክር ያደረጉት ማንን ነው? መጻጉዕ። መጻጉዕን ምስክር አደረጉ። ማን ነው ያለው ታዲያ? ከሰንበት ሰው ነው ሰንበት ይበልጣል ብሎ ሲናገር እንዴት የአይሁድ እንዴት ሹማምንቱን ትናገራቸዋለህ ብሎ መጻጉዕ ምንድን ያደረገው? በጥፊ አምላኩን መታ። ለስም አጠራሩ ክብር ምስጋና ይግባው። መድኃኔ ዓለም ኢየሱስ ክርስቶስን በጥፊ መታው። ከዚህ የበለጠ እንዳይገጥም ተባለ። መጻጉዕ ወዲያውኑ መለኮትን ነውና በጥፊ የመታው፣ መለኮት አምላክን ነውና በጥፊ የተማታው፣ መጻጉዕ እጁ ደረቀ፣ አይኑ ታወረ፣ ሰውነቱ ሰለለ። ከዚህ የበለጠ እንዳይገጥም ነበር የተባለው። መጻጉዕ ያን አልሰማም። መጻጉዕ ያንን ተቀብሎ መቀበል መስማት አልቻለም ነበር። የመጻጉዕ ነገር ይህንን የሚመስል ነው። መጨረሻው ያላማረ ነገር ግን ከእግዚአብሔር ደግሞ ምሕረትን ያገኘ ትልቅ ሰው እንደሆነ፣ ትልቅ ቸርነት የተደረገለት ሰው እንደሆነ እንመለከታለን። ሌላው መጻጉዕ እንግዲህ ክደቱ ከዚህ የሚጀምር መጻጉዕ አንድም ራስ ወዳድነቱን ወደ ስንመለከት መጻጉዕ ያዳነውን እንኳን ማወቅ መረዳት አልፈለገም፣ አልተረዳም እና በዚህ ደረጃ መጻጉዕ ብዙ ክፋት እንዳደረገ እንመለከታለን። መጻጉዕ በመጨረሻ ላይ አምላኩን በጥፊ የመታ፣ በመጨረሻ ላይ አምላኩን በጥፊ በመምታት ውለታውን የመለሰ የማይገባ ነገርን ያደረገ ሰው እንደሆነ እንመለከታለን። እንግዲህ መጻጉዕ የአዳም ምሳሌ ነው። አዳም የሚያድነኝ ሰው የለም ብሎ ነበረ። ነገር ግን ሰው ሆኖ የሚያድነኝ የለም ብሎ ከነቢያት መካከል አዳምን ሊያድነው አንዳች አልነበረም። ለዚህ ነው ነቢያትን አቤቱ ኃይልህን ከአርያም ላክና አድነን ብለው ተናግረው የነበረው። ነቢያት ብዙ ነገር አድርገዋል፣ ግን አዳምን ሊያድኑት አልቻሉም። አዳምን የሚያድነው ተስፋ አጥቶ ነበረ። ነገር ግን ሰው ሆኖ
መድኃኔ ዓለም ኢየሱስ ክርስቶስ አዳነው። ሰው ሆኖ ካላዳነኝማ ምን ዘመድ አለኝ እያለ አዳም ያድን ስለነበረ እንግዲህ እግዚአብሔር ሊያድነው ነው የመጣ። እንደ መጻጉዕ አካላችን ብቻ ሳይሆን ልባችንም ሊፈወስ እንደሚገባ ከዚህ እንማራለን። መጻጉዕ ልቡ ብቻ ነው የተፈወሰ፣ አካሉ ተፈወሰ እንጂ ልቦናው ያልተፈወሰ ሰው ነበረ እና መጻጉዕ ስጋው ብቻ የዳነለት ስለነበረ ሩጦ ነው የሄደው። ዛሬም ልባችን ሊፈወስ ይገባል። ልባችን ሊፈወስ ይገባል። ብዙ ጊዜ በየጸበሉ በየምኑ እንደው ለስጋዊ ፈውስ ብቻ ተንጋግተን ባህታዊ ገሌ አጥማቂ ገሌ መጣ ሲባል እንጋጋለን። ወደ ቅዱስ ስጋው፣ ወደ ክቡር ደሙ፣ ወደ ቃል እግዚአብሔሩ፣ ወደ ነፍስ ፈውሱ ግን ሰው አንመለከትም እና ይሄ ልክ እንደዛች ሴት 12 ዓመት ደም ሲፈሳት የነበረችው ሴት ምንድን ነው ያደረገችው? የልብሱን ብዙ ባክናለች። የልብሱን ጫፍ በነካ እድናለሁ ብላ ነው የተናገረችው። ዛሬም ጸበሉን ብጠጣ እድናለሁ፣ መስቀሉን ብትሳለም እድናለሁ፣ እምነቱን ብተሻሽ እድናለሁ፣ ባስቀድስ እድናለሁ፣ ስጋው ደግሞ ብቀበል እድናለሁ፣ ቃሉን ብሰማ እድናለሁ፣ እረፍት አገኛለሁ፣ በቤቱ ብገኝ እድናለሁ ብለን ልቦናችን ሊፈወስ ይገባዋል እና መጻጉዕ የተፈወሰው አካሉ ብቻ እንደሆነ እንመለከታለን እና አልጋውን ተሸክሞ እስኪሄድ ድረስ ቸኩሎ ነው የቸኮለ ሰው ነው። ያዳነውን እንኳን ማወቅ ፍላጎት ያልነበረው ሰው ነበረ እና ያዳነው ካለማወቁ የተነሳ ያዳነኝ እሱ አልጋህን ተሸክመ ይሄድ ነው ያለው። ዛሬም እንደ መጻጉዕ ወይም ደግሞ ቅድም እንዳልኩት እንደ ሌሎቹ የእግዚአብሔርን የምስራች የስንብት ቃል የሕይወትን ቃል ለመስማት ልንዘጋጅ። ልቦናችን ካልተፈወሰ እንዲህ አይነቱን ነገር አንሰማው። እንዲህ አይነቱን ነገር ልንሰማ የምንዘጋጅ አይደለንም። ዛሬም እምነትህ አድኖሃል፣ እምነትሽ አድኖሻል፣ በሰላም ሂድ፣ በሰላም ሂጂ ማለት ትልቅ ረፍት የሚሰጥ ቃል ነውና ይሄንን ማሰብ ነው። መጻጉዕ እንግዲህ ይሄ ሳምንት መጻጉዕ ለምን ተብሎ ተሰየመ ብለን ስንመለከት በምንም ነገር ውስጥ እግዚአብሔር ማዳን እንደሚችል እንድናቅ ነው። እግዚአብሔር ማዳን እንደሚችል እግዚአብሔርን ድንቅ ስራ እንድንመለከት ይልቁንም ደግሞ ዛሬ የእንትን ቀን የምን ቀን እየተባለ ስያሜ ይሰጣል። ቤተክርስቲያን ከዛሬ 1000 ምናምን ዓመት በፊት ህሙማን የሚታሰቡበት፣ ህሙማን የሚጠየቁበት፣ ህሙማን የሚረዱበት ቀን አስባ እንዳለች የምናይበት ነው። እግዚአብሔር የሚጎበኘን እንደሆነ፣ እግዚአብሔር እንደሚፈልገን እንደሚፈውሰን፣ እግዚአብሔር ሊያድነን የታመነ እንደሆነ የሚያሳይ ነው እና ከዚህ በመነሳት ታመናል። ከታመምንበት እግዚአብሔር እንዲፈውሰን ደጅ ልንጠና ተስፋ አድርገን ልንቆም ተስፋ አድርገን ልንጠብቅ እንደሚገባ በሌላ መልኩ የምናየው ነው። ሌላው ታመናል። ከተፈወስን በኋላ ልንሮጥ አይገባም። ከተፈወስን በኋላ ልንረሳ ይገባል። ውለታ የምንረሳ፣ ያዳነንን የምንረሳ፣ ያዳነንን የምንዘነጋ፣ ያዳነንን የማንመሰክር ልንሆን አይገባም። መጻጉዕ ይሄንን ያደረገው ውለታውን እንኳን ረስቶ በጥፊ እስከ መማታት ነው የደረሰው። ስለዚህ ይሄንን ከተፈወስን በኋላ የምናመሰግን፣ ከተፈወስን በኋላ በእግዚአብሔር ቤት የምንገኝ፣ ከተፈወስን በኋላ ከሱ ጋር የምንሆን፣ ከተፈወስን በኋላ እንደ ቅዱስ ጴጥሮስ አማት የምናገለግልም ልንሆን ይገባል። ያዳነኝ፣ ይሄን እድሜ የሰጠኝ፣ ለዚህ ያበቃኝ እግዚአብሔር ነው ብለን እግዚአብሔርን የምናገለግል፣ ቀሪ ዘመናችንን ለእግዚአብሔር የምንሰጥ፣ በሽታ ይዞ አስሮ ያስቀመጠንን ቀሪ ዘመናችንን ለእግዚአብሔር የምንሰጥ ልንሆን ይገባል። በተሰጠን ስጦታ ታምነን ልንመላለስም ደግሞ ይገባል። ከምንም በላይ እንደው ይሄ ስጋዊ ፈውስ ምንም እንዳልሆነ አሁን የኮሮና ጊዜ ብዙ ነገር አድርገናል። ከሲኦል ለመዳን አይደለም እንዳንሞት ነበር። ስለዚህ ለሚበልጠው ደግሞ የሚበልጠውን ነገር ልናደርግ የሚገባ ፈውስ ስጋዊ እንደው በትልቅ ነገር ቆጥረን በፈውስ ስጋዊ ብቻ ተመክተን ተደስተን የምንቀር ሊሆን አይገባም። ከምንም በላይ ደግሞ የነፍስ ፈውስ እንዳለ ልናስብ ይገባል እና በሰላም ሂዱ፣ ዛሬ በገነት ከኔ ጋር ትኖራለህ፣ እንደገና እምነትህ አድኖሃል፣ እረፍ፣ በሰላም እረፍ የሚሉትን የምስራች የሕይወትን ቃል ኑ እናንተ አባቴ ብሩካን የሚለውን የመጨረሻውን ቃል እንኳን እስከ መስማት ድረስ የእግዚአብሔርን የመጨረሻ ቃል እስክንሰማ ድረስ ልንታገስ ይገባል።
ጥቂት ነገር አግኝተን እንደው ረክተን የምንሮጥ ልንሆን አይገባም። ከመጻጉዕ የምንማረው ይሄንን ነው። ትንሽ ነገር አገኘን፣ ትንሽ ፈውስ አገኘን ብለን የሚበልጠውን ነገር ረስቶት ነው ሩጦ የሄደውና ይሄንን ልናስብ ይገባል። እኛም ከነፍስም በሽታ የምንፈወስበት መጻጉዕ ከደዌ ሥጋ እንደተፈወሰ እኛ ደግሞ ከነፍስ ተፈውሰን ተባርከን ይልቁንም ደግሞ ወደ ቤቱ ስንመጣ ሁልጊዜ በሕይወታችን እግዚአብሔር ድንቅ ስራውን ሰርቶልን በመልካም መመላለስ ተመላልሰን ንስሐ ገብተን ሥጋው ደግሞ ተቀብለን ርስተ መንግሥተ ሰማያትን ለመውረስ እንድንበቃ እግዚአብሔር ቸርነት፣ የእናቱ አማላጅነት፣ የቅዱሳኑ ረድኤት በረከት ከሁላችን ጋር ይሁን። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። አሜን።